አምላካችን እግዚአብሔር ምሕረቱን አብዝቶልን እኔና እናንተ ተጨማሪ ዕድል ሰጥቶን እግዚአብሔር በፊቱ ሰብስቦናል። እንደሰበሰበን መልካምነቱን ቸርነቱን ሁሉ እንዲገልጥልን ፈቃዱ ይሆንልን። ወትከውኑኒ ሰማዕትየ በኢየሩሳሌም ወበኩሉ ይሁዳ ወሰማርያ ወእስከ አጽናፈ ምድር፣ ምስክሮቼ ትሆናላችሁ። የሐዋርያት ሥራ ምዕራፍ 1 ከቁጥር 8 ላይ ያለ ኃይለ ቃል ነው። እግዚአብሔር አምላካችን በዚህ መነሻ ለተወሰኑ አጭር ደቂቃዎች ተነጋግረን ወደ ቤታችን እንሄዳለን። ምስጢሩን አምላካችን እግዚአብሔር ለሁላችንም ይግለጥልን። አሜን። ዛሬ የመጀመሪያው ሁል ጊዜ በየሳምንቱ የምናከብራት ዕለተ ሰንበት ናት። ከዚያ በተጨማሪ የሰማዕቱ የቅዱስ ጊዮርጊስ ወርሃዊ በዓል ነው። በሦስተኛ ደረጃ ደግሞ በዓመት የምናከብረው ታላቁ በዓላችን በዓለ ጰራቅሊጦስ ወይንም ደግሞ የመንፈስ ቅዱስ ቀን ወይንም ደግሞ በሐዋርያት ላይ መንፈስ ቅዱስ የወረደበት ዕለት ታላቅ በዓል ነውና ዛሬም በመካከላችን መንፈስ ቅዱስ ይሆንልን። ይህንም በዓል ስናከብር ወደ ኋላ መለስ ብለን የቤተ ክርስቲያንን ታሪክ ስናጠና የቤተ ክርስቲያን የምስረታ ዕለት ቤተ ክርስቲያን የተመሰረተችበት ዕለት ተብሎም ይጠራል። ቤተ ክርስቲያን የተመሰረተችበት ዕለት የተባለው ዛሬ እኔና እናንተ እንደተሰበሰብንበት ያለ ታላላቅ ካቴድራሎች ተሰርተው ሳይሆን በዓይን የሚታዩ ሕንፃዎች ሳይኖሩ ግን በሐዋርያት ልብ ቤተ ክርስቲያን የተመሰረተችበት ዕለት የዛሬው ዕለት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ምድር መጥቶ ከተወለደ በኋላ በምድር ላይ ማድረግና መስራት ያለበትን ተአምራት ሁሉ አከናውኖ መቀበል ያለበትን መከራ ተቀብሎ ስቅላቱን ተቀብሎ የሾህ አክሊሉን ደፍቶ በእጆቹ ላይ ችንካር ቀለበትን ካደረገ በኋላ ወደ መቃብር ወርዶ ሞትን ድል አድርጎ እንደተነሳ ስንማማር ሰንብተናል። ሞትን ድል አድርጎ መነሳት ብቻ አይደለም። ሞትን ድል አድርጎ ከተነሳ በኋላ የመጣበትን ዓላማ የመጣበትን ዋና ትልቅ ምስጢርና ቀጣይ ደቀ መዛሙርቱ ምን አይነት ተልእኮ እንዲኖራቸው ምን አይነት ተልእኮ ተቀብለው መሄድ እንዳለባቸው ለ40 ቀን ደቀ መዛሙርቱን እያስተማረ የሚመጣውን መከራ መቋቋም እንዲችሉ የሚመጣውን ፈተና መቋቋም እንዲችሉ እሱ የመጣበትን አጀንዳና ዓላማ ለደቀ መዛሙርቱ ሲያስተምራቸው ቆይቷል። 40 ቀን ሙሉ አንዳንዶቹ በዚህ በ40 ቀን ውስጥ ስንማማር እንደነበረው ተስፋ ቆርጠው ሲሰቀል ሲገረፍ ወደ መቃብር ሲወርድ እነሳለው ማለቱን የዘነጉ ተስፋ ቆርጠው ዝለው ወደ ነበሩበት ማንነት ሲመለሱ ተመልክተናል። በተለይ ደቀ መዛሙርቱ አንዳንዶቹ የተጠሩት ከትልልቅ ስልጣን ከትልልቅ ወንበር ሳይሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ኃይሉንና ክብሩን ይገልጥ ዘንድ ደካማ በሆኑት በሰው ዘንድ በተናቁት ከዚህ ዕውቀት መጥተዋል ካልተባሉት መካከል የመረጣቸው ደቀ መዛሙርቱን በዚያ ስፍራ እንደሆነ እናያለን። አንዳንዶቹ የተመረጡት ከቀራጭነት ነው። በጣም በሰዓቱ ከሚጠሉ ሰዎች መካከል የሚቀርጡ ሰዎች ናቸው። ዛሬ ይጠላል አይጠላም እሱን ለእኔና ለእናንተ እንተውና ማለት ነው። እና ሰዎች በጣም የሚያማርሯቸው ያለ አግባብ እንቀረጣለን የሚሉ እንደገና ደግሞ ጥቃቅን ከሆነው ከድሃው ማህበረሰብ ከምስኪኑ የዕለት ጉርስ አጥቶ ከእጅ ወደ አፍ
ከሚኖረው ማህበር ከከሙን ከአዝሙድ ጥቃቅን ከሆነው ነገር ሁሉ እያስጨነቁ ሕዝቡን ያስገብሩ እንደነበረ ቅዱሳት መጻሕፍት ይነግሩናል። ስለዚህ እንደዚህ አይነት ሰው ተወዳጅ ሊሆን አይችልም። አንዳንዶቹ ደግሞ ከአሳ አጥማጅነት ከተለያየ ስፍራ ደቀ መዛሙርቱን ጠራቸውና ተአምራቱን በእሱ እየገለጠ ተአምራቱን እያሳያቸው አብረው እየዋሉ አብረው እያደሩ ስለዚህ ነገ ከነገ በኋላ እኔ ወደ ሰማይ እሄዳለሁ አርጋለሁ፣ የመጣሁበትን ዓላማና ተልእኮ ግን ይዛችሁ የምትቀጥሉት እናንተ ናችሁ። ይዛችሁ በምትሄዱበት ጊዜ ሊገጥማችሁ የሚችለው ፈተና ግን ይህ ነው እያለ ፈተናውን ሁሉ ይነግራቸው ነበር። እግዚአብሔር ሁላችንንም ከፈተና ይጠብቀን። ያለ ፈተና ሁሉም ሰው ከነገራችን ላይ የተረጋጋ ነው። ፈተና ከሌለ ሁሉም ሰው ሰላማዊ ነው። ትዕግስተኛ የሚባለው ሰው እኮ ትዕግስቱን የሚያሳጣ ነገር ሲገጥመው እንጂ እኔ ካልደረሱብኝ አልደርስም ትዕግስተኛ ነኝ የሚባል ቋንቋ የለም። የትዕግስት ልኬቱ መቼ ላይ ነው? የሆነ ነገር መጥቶ ያንን በመቋቋም በትዕግስት ማለፍ ሲቻል ነው። ስለዚህ ደቀ መዛሙርቱ በምድር ላይ ወደፊት በጣም አስቸጋሪ የሆነ ሕይወት እንደሚኖራቸው መድኃኔ ዓለም ክርስቶስ ያውቅ ስለነበረ አንድ ነገር ተናገራቸው። ወደ ሰማይ በሚሄድ ጊዜ በአርበኛው ቀን እነሱ ይከተሉት የነበረው ተስፋ አድርገው የነበረው ለአንድ ነገር ነው። ኢየሩሳሌም በቀኝ ግዛት ነው ተይዛ የነበረችው። የኢየሩሳሌምን ስልጣን ይመልሳል። እኛ በዙሪያው ያለነው ሰዎች ደግሞ አንዱ የምን ሚኒስቴር አንዱ የምን ባለስልጣን ሆነን እንቀመጣለን። ስለዚህ የኢየሩሳሌም ነፃ አውጭ ነውና እኛም ከሹማምንቶቹ መካከል አንዳንዶቹ እንሆናለን ብለው ያንን ተስፋ አድርገው እንጂ የሰማያዊቷን ኢየሩሳሌም የሰማይ መንግስትን ተስፋ አድርገው እንዳልነበረ መጽሐፍ ቅዱስ ይነግረናል። ለዚህ ምስክሩ እርሱ ከሞተ በኋላ እነሱ ወደ የስፍራቸው አሳ ያጠምዱ የነበረው ወደ አሳ ማጥመድ፣ ሌላ እርሻ የነበረው ወደ እርሻ ሲበታተኑ ተመልክተናል። ለምንድን ነው ሲባሉ እንዴ እኛ እስራኤልን ይቤዣን እስራኤልን ነፃ ያወጣን ብለን ተስፋ አድርገን የነበረው እንኳን እስራኤልን ነፃ ሊያወጣ ይቅርና እርሱንም ሰቅለው ምን አሉት? ገደሉት። ሞተ፣ ተቀበረ። አንዳንድ ሞኝ ሴቶች ደግሞ ሊያሞኙን እኛንን ተነሳ የሚሉን አሏል። እሱ ተነስቷን አልተነሳም? ተነስቷል። ክብር ምስጋና ለስሙ ተነስቷል። እሱ የትንሣኤያችን በኩር ነው መድኃኔ ዓለም ክርስቶስ። ይህንን ማመን ነው ያቃታቸው። ለዚያ ነው ዳግም ትንሣኤ እያልን ያከበርነው እኮ። አንዳንዶቹ ማመን ስላቃታቸው አምጣና እጅን ዳስ፣ የተወጋው ጎን ይኸው፣ ችንካር ያረፈበት፣ ጅራፉ ያረፈበት፣ የሾህ አክሊል የተደፋው እያለ በመዳበስ ጭምር ነው አንዳንዶቹ ያመኑት። እኔና እናንተ ግን ሳናይ አምነናል። ጌታችን ኢየሱስ ክርስቶስ ምን አለ? ሳያዩ የሚያምኑ ምኖች ናቸው አለ። አረ ክብር ምስጋና ለስሙ ይሁን። በዚህ አይነት እንደገና ያረዳል እግዚአብሔር። ደቀ መዛሙርቱን ሰበሰበና እኔ ወደ አባቴ እሄዳለሁ አላቸው። ወደ የት እሄዳለሁ? ወደ አባቴ እሄዳለሁ አለ። ወደ አባቴ እሄዳለሁ። እኔ ስሄድ ደግሞ እናንተ የተቀመጣችሁበትን ስፍራ ምን እንዳትሉ እንዳትለቁ እስከ ትለብሱ ኃይለ እምአርያም፣ ከላይ ከአርያም ኃይልን እስከምትቀበሉ ድረስ በኢየሩሳሌም ምን በሉ ተቀመጡ። ኃይል ከተቀበላችሁ በኋላ መንቀሳቀስ ትችላላችሁ። በኢየሩሳሌም፣ በሰማርያ፣ በይሁዳ እስከ ምድር ዳርቻ ድረስ ጉዟችሁ እስከዚያ ነው የሚሄደው። እስከዚያ ለመሄድ ግን መጀመሪያ ምን ያስፈልጋችኋል? ትጥቅ ያስፈልጋችኋል አላቸው። እኔና እናንተ ዛሬ መገናኘት የቻልነው ለዛሬ ብርታት የሆነን ትናንት ራት በልተን ነው ወይንም ምሳ በልተን ነው። ያ እንደ ስንቅ ሆኖን ተኝተን መነሳት ችለናል። ዛሬ ካልተመገብን ነገ ሰውነታችን ጠውልጎ ስራ መስራት ላንችል እንችላለን። ስለዚህ ሰውነት ከጠወለገ መውደቅ አለ፣ መውደቅ ካለ ደግሞ አለመኖር አለ ማለት ነው። ስለዚህ ያሰባችሁትን ሁሉ ማሳካት የምትችሉት ተፈጥሮ የሆነውን ነገር መመገብ ስንችል ነው። አሁን ኃይል የምትቀበሉት ለሚቀጥለው አገልግሎታችሁ ስኬታማ እንድትሆኑ ነው።
ስኬታማ የሚያደርጋችሁ ደግሞ አንድ ኃይል አለ። እኔ ወደ እዚያ ብሔር ነው የሚሻላችሁ፣ እኔ ወደ ሰማይ አርጋለሁ፣ በአብ ቀኝ ይቀመጣለሁ። እኔ ከተቀመጥኩ በኋላ በ10ኛው ቀን ደግሞ ወደ እናንተ መንፈስ ቅዱስ ምን ይላል አላቸው? ይመጣል አላቸው። እነዚህ ሰዎች ያላቸውን ተቀበሉና በኢየሩሳሌም ተሰብስበው ቁጭ ብለው ይጸልዩ ጀመር። በጸሎት ይተጉ ነበር አለ እግዚአብሔር። ሁላችንም በጸሎት ያትጋል። በጸሎት ምን ይሉ ነበረ? አዎ ይተጉ ነበር ማለት ከነገራችን ላይ ስለ ጸሎት መትጋት በጣም ረዥም ሰዓት መጸለይ ብቻ ማለት አይደለም፣ ከልብ መጸለይ ማለት ነው። አንዳንድ ጊዜ 3 ሰዓት እየጸለይን የ30 ደቂቃ ህሊና ላይ ኖረን ይችላል። 1 ሰዓት ሙሉ መጽሐፉን ዳዊቱን እየደገምን ወዳጆች 10 ደቂቃ በማስተዋል ላንጸልይ እንችላለን። መትጋት ማለት ነፍስንም ህሊናንም ስጋንም ለእግዚአብሔር አስገዝቶ ከአምላኩ ከእግዚአብሔር ጋር ዘላለማዊ ከሆነው ከአምላካችን ጋር ህብረት ማድረግ ማለት ነው። ከነገራችን ላይ ጸሎት ብሂል ተናግሮ ምስለ እግዚአብሔር። ጸሎት ማለት ከእግዚአብሔር ጋር ምን ማለት ነው? ተናገሩ። ምን ማለት ነው? ከእግዚአብሔር ጋር መነጋገር አይደለ? ማውራት ማለት ነው። ስለዚህ እኔ እና አንድ ሰው ጋር እያወራችሁ ከሌላ ሰው ጋር ታወራላችሁ? እንደሱ ሊሆን አይችልም። ስለዚህ ጸሎት ማለት ከእግዚአብሔር ጋር መነጋገር ከሆነ በጸሎት ሰዓት የሚፈቀደው የምንቆምበት ስፍራ ብቻ አይደለም፣ የምናነበው የጸሎት መጽሐፍ ብቻ። ያ ልባችን ህሊናችን ከእግዚአብሔር ውጭ ሌላ ሊሰማ የሚችለው አጀንዳ ሊኖረው አይችልም። ህሊናችንን ያንን ብቻ ነው የሚያስበው። ጆሮአችንስ የሚያደምጠው የትኛው ነው? ያ ብቻ ነው። እና አንዳንዱ ጊዜ ለጸሎት የማይመች ስፍራ ስትቀመጡ ይገጥማችኋል አይደለ? እስቲ እባክህ ይላል ሰው። ከዚያ እንደገና ደግሞ ያልብና እንደገና ደግሞ ተመልሶ ይመጣና ደግሞ ጸሎቱን ምን ይላል? ይጸልያል። እውነት ለማውራት ጸሎት እንደዚያ ባይሆን ጥሩ ነው። ጸሎት ነው። ከእግዚአብሔር ጋር ከሆነ የምንነጋገረው ከማን ጋር ነው? ለምን 5 ደቂቃ አይሆንም? ለምን 10 ደቂቃ አይሆንም? ሰው ረዥም ጸሎት ይዞ ከልቡ ከማይጸልይ ሰው ይልቅ አጭር ጸሎት አድርጎ ወደ ሌላ ስራ መሰማራት እጅግ የተሻለ ነው። እግዚአብሔር ያንን መጽሐፉን ለምን ይህንን ያክል ለምን 1 ሰዓት አልቆየህም? አይደለም እኔ ጋር አይደለም የቆየው 10 ደቂቃ የሚሆን 1 ቀን የሚሆን 3 ሰዓት የሚሆን ከኔ ጋር አልነበርክም። እግዚአብሔር ሁላችንንም ከእርሱ ጋር ያድርገን እና እንደሱ አይነት ነገሮች በአብዛኛው በጸሎታችን ህይወት ውስጥ እንዲህ አይነት ልምድ የለንም። አንዳንዶቻችን ስራ እየሰራንም እንጸልያለን። ይቻላል አይቻልም? ይቻላል። የሚቻለው ግን አጋጣሚ አስገዳጅ ሁኔታ ሲፈጠርብን ነው። እንደነ ነህምያ አይነት በቀይ ግዛት በነበሩበት ጊዜ ጠጅ እያሳለፉ ጸሎት ይጸልዩ ነበር አይደለ? አሁን ዓለም መጸለይ አይችሉማ። የጸሎት ሰዓት የላቸውም፣ የጸሎት ቦታም የላቸውም። ስለዚህ አማራጩ ለንጉሱ ጠጁን እያሳለፈ እሱ ግን በህሊናው ምን ይል ነበር ማለት ነው። ስለዚህ ስጋ እጁ ነው የሚንቀሳቀሰው እንጂ ልቡ ያለው ከማን ጋር ነው ማለት ነው? ከእግዚአብሔር ጋር ነው። ልቡ እዚያ ቤተ መንግስት ውስጥ የለም። ልቡ እዚያ የሚቀጣው የሚበላው የሚጠጣው ጋር የለም። ከዚህ የተነሳ እኮ ነው አንተ ሰው ከኔ ጋር አይደለም አለው አይደለ? ያስታውቃል። ምን ሆነህ ነው አለ። ፊትህ ከኔ ጋር አይደለም፣ ዝም ብለህ ትንቀሳቀሳለህ እንጂ ሐሳብህ ግን ከኔ ጋር አይደለም አለው አይደለ? አዎ ልክ ነው፣ እንዳልከው ነው፣ ከአንተ ጋር አይደለም ማለት። እኔ ልቤ ሌላ ቦታ ነው። ኢየሩሳሌም የምትባል ከተማ አለች ሀገራችን። እሷ ምን ብላለች? ፈርሳለች፣ ተቃጥላለች። አጥሯ ቅጥሯ ሁሉ ፈራርሷል። የእሷን መፍረስ ስሰማ ልቤ አዝኗል። በዚህ ምክንያት ውስጥ ሁኜ እንዴት እዚህ ልኖር ይችላል? ልቤ እንዴት እዚህ ሊኖር ይችላል? በዚህ ሰዓት እግዚአብሔር ጸሎቱን ሰማና ካሁን በኋላ ጠጅ አይደለም የምታሳልፈው፣ ሂድና ኢየሩሳሌምን ስራ አለው ንጉሱ። ክብር ምስጋና ለአምላካችን ይሁን። አያችሁ፣ ጸሎት በዚህ አይነት ሁኔታ በአቋራጭ ይሰማል ማለት ነው። ሰው 1 ወር ሙሉ እየጸለየ 1 ቀን የማይሰማ ሰው እንዳለ ታውቃላችሁ? ቀኑን ሙሉ እየጸለይን ለ1 ደቂቃ እንኳ የሚሰማ ጸሎት እንደሌለን ታውቃላችሁ? እግዚአብሔር ልባችንን ንጹሕ ያድርግልን። እነዚህ ደቀ መዛሙርቱ ተሰብስበው ምን ይሉ ነበር አለ? ይጸልዩ ነበር። እየጸለያችሁ ጠብቁ። ከዚያ በኋላ እየጸለዩ እያለ
ድንገት እንደ አውሎ ንፋስ የሆነ ኃይል ከሰማይ ወረደና የሚጸልዩበትን ቤት በእሳት ሞላው። ክብር ምስጋና ለስም አጠራሩ ይሁን። በዛሬው ዕለት እሱ ነው የተከናወነው። በዚህ ጊዜ በእያንዳንዳቸው ላይ ያ መንፈስ ቅዱስ ወረደ፣ አረፈ። መንፈስ ቅዱስ በላያቸው ላይ በወረደ ጊዜ ለእያንዳንዳቸው የተለያየ ልሳን ምን አላቸው? ተሰጣቸው። 72 ቋንቋ ይናገሩ ጀመር። አረ ክብር ምስጋና ለስሙ ይሁን። ምንም የማያውቁ ማለት ነው። በአካባቢው ላይ ደካማ የሚባሉ ገና እውቀት አላቸው የማይባሉ ሰዎች፣ ምንም አይነት ጥበብ አላቸው የማይገመቱ። ስለዚህ መንፈስ ቅዱስ በላያቸው ላይ በወረደ ጊዜ ሁሉም እያንዳንዱ በተለያዩ ቋንቋዎች ልሳኖች መናገር ጀመሩ። ይህን ደግሞ በዓል ሊያከብሩ ከተለያየ ስፍራ የመጡ ነበሩ። ከሰማርያ የመጡ ከብዙ ስፍራ የመጡ ሰዎች ነበሩ። ከብዙ ሰዎች ስፍራ ይምጡ እንጂ የመጡት ሰዎች ደግሞ የሚናገሩት ቋንቋ የተለያየ ቋንቋ ነበረ። ከነገራችን ላይ ቋንቋ የሰፈር መግባቢያ ነው፣ የመንግሥተ ሰማያት መግቢያ አይደለም። የተለያየ ቋንቋ ይናገራሉ፣ ግን የሚያመልኩት ስንቱንም ነው? አንዱን እግዚአብሔርን ነው። አንዱን እግዚአብሔርን ሊያከብሩ መጡና በዚያ ለተሰበሰቡት ሰዎች ተነስተው ደቀ መዛሙርቱ በሚገባቸው በራሳቸው ቋንቋ ምን ማለት ጀመሩ? መናገርና ማስተማር ጀመሩ። በዚህ ሰዓት አንዳንዶቹ እነዚህ ሰዎች በዚህ ሌሊት ምን እያወሩ ነው? ምክንያቱም ለአንዱ ቋንቋ የሚናገሩ ለአንዱ ላይ ገባ ስለሚችል አንዳንዱ ሰክረው የስካር መንፈስ ይዟቸው ነው በጧት እንዲህ የሚያንቀጠቅጣቸው ይላል። አንዳንዱ ደግሞ አረ ይሄ ነገር ስካር አይደለም፣ ምክንያቱም እየተናገረ ያሉት እኛ በምናውቀው በራሳችን ቋንቋ ነው፣ ምንድን ነው እያሉ እርስ በርስ ይነጋገሩ ጀመር። ከመካከላቸው ብድግ ብሎ ጴጥሮስ እናንተ እንደምታወሩት አይደለም አለ። አሁን ሰዓቱ እንደምታውቁት ከጧቱ ስንት ሰዓት ነው? 3 ሰዓት ነው። በልማድ ደግሞ በዚህ ማለዳ የሚያሰክር ነገር ሊጠጣ አይችልም። ይህ የሚያሰክር ነገር ወስደን አይደለም። ይህ በብሉይ ኪዳን በነቢያቱ እንደተነገረው መንፈሴን ሁሉ ሥጋ በለባሽ በሆነው በሰው ላይ ሁሉ አፈሳለሁ ብሎ የሰራዊት ጌታ እግዚአብሔር እንደተናገረ እናንተ ሰቅላችሁ የገደላችሁት ክርስቶስ ወደ መቃብር ወርዶ ሞትን ድል አድርጎ ተነስቶ ወደ ሰማይ ያረገው እርሱ ልኮልን ያንን መንፈስ ነው እያወራን ያለ ነው። ክብር ምስጋና ለስሙ ይሁን እንጂ ስካር አይደለም አላቸው። ይህንን መንፈስ ቅዱስ ወዳጆች ዛሬ እንደሁላችንም ያድለን። ከነገራችን ላይ አገልግሎት ያለ መንፈስ ቅዱስ ባዶ ነው። እግዚአብሔር ባዶነታችን ይሙላልን። አይደለም አገልግሎት ክርስትና ያለ መንፈስ ቅዱስ ባዶ ነው። የዛሬው እኮ ጾም ነገ የምንጀምረው ጾም ደቀ መዛሙርቱ መንፈስ ቅዱስን ተቀበሉ። ታስታውሳላችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከተጠመቀ በኋላ ቀጥታ ወደ ሄደው ወደ ገዳመ ቆሮንቶስ ነው አይደለ ሄደው። ሐዋርያት ደግሞ መንፈስ ቅዱስን ተቀበሉ በዛሬው ዕለት። አሁን የመንፈስ ቅዱስ የመቀበላቸው ልሳን የመቀበላቸው ዋና ምክንያት ወደ ተለያየ ስፍራ ነው። ከነገራችን ላይ የሚሄዱት ወደ ተለያየ ስፍራ ሲሄዱ የቋንቋ ችግር አይገጥማቸውም። እያንዳንዳቸው 72 ቋንቋ ይናገራሉ። ወደ የትኛውም ማዕዘን ሲሄዱ በሚገባቸው ቋንቋ ማስተማር ይችላሉ። ወደ አፋር ሊሄዱ ይችላሉ፣ ወደ አረብ ሊሄዱ ይችላሉ፣ ወደ ተለያየ ቦታ እንደማለት ነው። ስለዚህ በሚሄዱበት ስፍራ ሁሉ በራሳቸው ቋንቋ እያስተማሩ ደቀ መዛሙርት እንዲያደርጓቸው እግዚአብሔር ለሐዋርያቱ የሰጠው ስልጣን ነው። ይሄ መንፈስ ቅዱስ ይሄ ብቻ አይደለም፣ ቋንቋ ብቻ አይደለም። መንፈስ ቅዱስ ከነሱ ጋር መሆኑ በሚመጣው መከራ ሰውነታቸው ዝለው ከአገልግሎት ወደ ኋላ እንዳይመለሱ የሚረዳቸው መንፈስ ቅዱስ ነው። ተስፋ እንዳይቆርጡ የሚያደርግ በመከራ የሚያበረታ ወደሚነደው እሳት ሲወረወሩ ያን የሚነደውን እሳት አምላካቸው እንደሚጠፋ እንዲያምኑ የሚያደርግ አይዞህ በርታ የሚል ይህን የነደው እሳት የሚያጠፋው ስጋን እንጂ መንፈስን ነፍስን ሊያጠፋ አይችልም እንዲሉ የሚያደርግ ያ ኃይልን የሚሰጥ ፊታቸው እንደ ፀሐይ እያበራ ኃይላቸው እንደ ንስር እየታደሰ እንዲሄዱ የሚያደርግ መንፈስ ቅዱስ በላያቸው ላይ ወረደ። ክብር ምስጋና ለስሙ ይሁን። የዚህ ጊዜ ነው የቤተ ክርስቲያን
ምስረታ የተከናወነው። ከዚያ በኋላ ሁሉም ኢየሩሳሌም ጀምሮ እስከ ምድር ዳርቻ ድረስ ያ የዛሬ 2000 ዓመተ ምህረት የወረደው መንፈስ ቅዱስ ነው ቤተ ክርስቲያንን እስከ ዓለም ዳርቻ ድረስ እየተገለገልንና እያገለገልን እንድንኖር የሚያደርገው። ወዳጆቼ ያ መንፈስ ቅዱስ ሥራ ነው። መንፈስ ቅዱስ ሰው ካልተቀበለ፣ መንፈስ ቅዱስ ሰው በውስጡ ከሌለው በጥላቻ የሚመላለስ አገልጋይ ይሆናል። ደግሞ በጥላቻ አገልግሎት የለም። መንፈስ ቅዱስ በውስጡ ያለ የፍቅር አገልጋይ ይሆናል። መንፈስ ቅዱስ በውስጡ ያለ የትሕትና አገልጋይ ይሆናል። መንፈስ ቅዱስ በውስጡ ያለ አገልጋይ ወዳጆቼ እንዲያገለግሉ ሳይሆን ሌሎቹን እንደሚያገለግል የተረዳ ነው። መንፈስ ቅዱስ በውስጡ ያለ አገልጋይ ለራሱ ሳይሆን ለሌሎች ምን የሚል ነው? የሚኖር ነው። እንዲህ እንድናገለግል እግዚአብሔር ሁላችንንም ይርዳል። ታስታውሳላችሁ ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምንድነው ያላቸው? እውነተኛ እረኛ ማን ነኝ? እኔ ነኝ አለ። ስለዚህ እውነተኛ እረኛ እኔ ነኝ ይልና ሌሎቹንም ደግሞ እናንተም እንደኔ ምን በሉ ይላቸዋል። አዎ እኔ ቅዱስ ነኝና እናንተም ደግሞ ቅዱሳን ሁኑ። ቅዱሳን ሁኑ። በምድር ላይ ክርስቶስ ደቀ መዛሙርቱን የሳላቸው እሱን እንዲመስሉ ነው። እሱን የማይመስሉ ከሆነ አገልግሎታቸው ውጤታማ አይደለም። እሱን መምሰል ማለት ደግሞ በንግግር አይደለም፣ በአለባበስም አይደለም። እሱን መምሰል ማለት በሕይወት ነው። በሕይወት እንድንመሰለው እግዚአብሔር ይርዳል። ከዚያ በኋላ ደቀ መዛሙርቱ ወዳጆቼ ታስታውሳላችሁ፣ እነ ቅዱስ ጴጥሮስ በዚያ በአደባባይ በተያዘ ጊዜ እኔ አላውቀውም ይል የነበረ ጴጥሮስ አሁን ግን በሰዎቹ 3000 በሚሆኑ ሰዎች መካከል ቆሞ እናንተ ሰቅላችሁ የገደላችሁት ብሎ መናገር የቻለው በውስጡ ማን ስላለ ነው ማለት ነው። እንዴ ራሱ እኮ ክርስቶስ በነበረበት ዘመን ክርስቶስን ክዷል። ክርስቶስ ከሄደ በኋላ መንፈስ ቅዱስ በውስጡ ሲመጣ ግን ያንን ክርስቶስን መካድ አልቻለም። ለምን? አሁን የተጠቀው ኃይል አለ። አሁን የተቀበለው ኃይል አለ። አሁን በውስጡ ያዘው ኃይል አለ። ደፋር የሚያደርግ ወዳጆቼ፣ ደፋር ብቻ አይደለም፣ ድፍረቱ በፍቅር የተሞላ ድፍረት። ይህንን ያደረገ ማን ነው ማለት ነው? መንፈስ ቅዱስ ነው። መንፈስ ቅዱስን ሳይቀበሉ መንፈስ ቅዱስ በላያቸው ላይ ሳይወርድ ከኢየሩሳሌም ቢወጡ ጴጥሮስ መጀመሪያ ይክድ እንደነበረው አሁንም መልሶ ምን ይላል? ይክዳል። ሌሎቹም ወደ አሳ አጥማጅነት እንደሄዱ ይበተናሉ። አንዳንዱ ወደ ቀራጭነቱ ይመለሳል። ስለዚህ ዓይኖቻችሁን ሁሉ ከፍቶ የሚያሳያችሁ ዓይኖቻችሁ ተከፍተው የምታገለግሉት መንፈስ ቅዱስ ወደ እናንተ ሲመጣ ነው አላቸው። መንፈስ ቅዱስንም ተቀበሉ። ከመንፈስ ቅዱስ መውረድ በኋላ በኢየሩሳሌም ሌላ ትኩሳት መውረድ ጀመረ። በኢየሩሳሌም በሰማርያ እስከ ምድር ዳርቻ ድረስ። ከዚያ በኋላ ሽባዎች ይተረተሩ ጀመር፣ ዕውራን ይበሩ ጀመር፣ ለምጻሙ ይነጻ ጀመር፣ ሙታን ይነሱ ጀመር። ወዳጆቼ እነሱ በአካል አይደለም ልብሳቸው ሳይቀር እንኳ ድውይ ይፈውስ ጀመር። አረ ክብር ምስጋና ለአባቶቻችን ይሁን። ልብሳቸው ሁሉ ሳይቀር እነዚህ ሕይወታቸው ለእግዚአብሔር የተሰጠ ነው። አንዳንዶቹ እነዚህ አማልክት እግዚአብሔር ናቸው ወይ እያለ እንደገና ለእነሱ ደግሞ እየሮጠ ለመስገድ የሚመጣ ነበረ። እኛ የክርስቶስ ባሪያዎች እንጂ ክርስቶስ አይደለንም። ዛሬ ተጣቡ ካልሰገዳችሁልኝ አይደል? አባቶቻችን ደግሞ ሊሰግዱላቸው በሄዱ ጊዜ እንኳ እባካችሁ እኛ የክርስቶስ ምኖች ነን፣ ባሪያዎች ነን፣ የክርስቶስ አገልጋዮች ነን፣ እኛ ምንም አላደረግንም፣ በእኛ ውስጥ ያለ እግዚአብሔር ነው ይህንን ያደረገው፣ ስለዚህ ለእግዚአብሔር ለአምላካችሁ ብቻ ተገዙ እያሉ አገልግሎታቸውን መቀጠል ጀመሩ። ከዚያ ጊዜ ጀምሮ ክርስትና ቤተ ክርስቲያን ተመሰረተች። ከነገራችን ላይ እንዲህ ባለ በተንጣለለ አውደ ምሕረት አይደለም ቤተ ክርስቲያን የተስፋፋችው። አንገት ላይ ክር ማሰር ብቻ አይደለም። አንዳንድ ጊዜ የመስቀል ምልክት ይዞ መሄድ ያስገድል ነበር፣ ያስገርፍ ነበር፣ ወደ እሳት ያስወረውር ነበረ። አንዳንዱን ብረት ረብርበው እዚያ ላይ ቤንዚን እያርከፈከፉ እሳቱ ከተንበለበለ በኋላ ሰውነታቸውን ሁሉ ልብስ አስወልቀው እዚያ ብረቱ ላይ እንደ ስጋ እንስሳት እንደሚጠበሱ ይጠብሷቸው ጀመር። የእነሱ ደም ደግሞ ከታች የሚነደውን እሳት ያጠፋዋል። ኧረ ክብር ምስጋና ለስሙ ይሁን። እንዲህ ባለ አገልግሎት ያገለግሉ የነበረው። ከዚያ በኋላ የአገልግሎታቸው ውጤት እኔና እናንተ
እስካለንበት እስከዚህ ዘመን ድረስ ቤተ ክርስቲያን እንዲህ አብባ፣ ቤተ ክርስቲያን እንዲህ ተስተካክላ፣ ቤተ ክርስቲያን በእንዲህ አይነት ሁኔታ በአማረ ሁኔታ እንድንገለገል ያደረጉት ሐዋርያት አባቶቻችን ዋጋ ስለከፈሉ ነው። ሰማዕታት ዋጋ ስለከፈሉ ነው። ደማቸውን ስላፈሰሱ ነው። ወዳጆች አንገታቸውን ለሰይፍ አሳልፈው ስለሰጡ ነው። ዘመዶች አገሬ ወገኔ ምን የሳይሉ ሁሉም ነገር ትተው በመሰደድ ቤተ ክርስቲያንን ብቻ በመትከል በማገልገል ሕይወታቸውን ለዚያ በመስጠታቸው እኔና እናንተ ዛሬ ወደ ክርስትናው ተቀላቅለን የዘላለም ሕይወት እንደምናገኝ ተስፋ አድርገን በቤተ መቅደሱ እየተሰበሰብን እየጸለይን እንገኛለን። ይህ የሆነው መንፈስ ቅዱስ በእነሱ ላይ በመውረዱ ምክንያት ነው። ዛሬም በቤተ ክርስቲያናችን አገልግሎታችን ውጤታማ ይሆን ዘንድ የመንፈስ ቅዱስ ጉብኝት ያስፈልገናል። ሁላችንንም መንፈስ ቅዱስ ይጎብኝ። መንፈስ ቅዱስ ያስፈልገናል አይደል? መንፈስ ቅዱስ ያስፈልጋል። መንፈስ ቅዱስ የሌለው አገልግሎት ሴሪሞኒ ብቻ ይሆናል። እንትኑ ይኖራል፣ መልኩ ይኖራል። እያያችሁ ነው። እኔም አለባበሴ የአገልጋይ ልብስ፣ እናንተም የክርስቲያን ልብስ ይመስላል ልብሱ። የምንቀመጥበት ስፍራም እንደዚያው። ክርስትና ግን ወዳጆች ከዚህ ያለፈ ነው። ሕይወት የሚናገር አገልጋዩ በመድረክ ላይ ድምፅ ማጉያ ብቻ ይዞ የሚሰብክ አይደለም። በሚሄድበት በሚኖርበት ኑሮ ሁሉ ሕይወቱ የሚሰብክ ሕይወቱ የሚናገር። ክርስቲያኖች ቤተ ክርስቲያን ስትመጡ ብቻ ነጠላ ታጥላችሁ ክርስትናውን በዚህ ብቻ አይደለም የሚገለጠው። በምትሰሩበት መስሪያ ቤት ክርስትና ይገለጣል። መንፈስ ቅዱስ ያደረበት ሰው ማለት በመስሪያ ቤት ሽታው ሌላ ነው። በንግድ ስፍራ ሽታው ሌላ ነው። በቤቱ ሽታው ሌላ ነው። በጎረቤት ሽታው ሌላ ነው። መዓዛው ሌላ ነው። አዎ በዚህ ገል ያልፍ የሆነ ኮቴ ሲሄድ ድምፅ ይሰማል። ወዳጆቼ በምትውሉበት በምትሄዱበት በምትኖሩበት ሰፈር መታወቂያችሁ ምንድን ነው? መታወቂያችሁ ምንድን ነው? ክርስትና ማለት እንዳንቺ ከሆነ ቢቀርስ የሚሉን ሰዎች የሉም። እንዳንተ ከሆነ የሚሉ አይ ምን ቄስ አለ የሚሉ አለ የሚሉ የሉም። ሲጀመር እውነት እግዚአብሔር ዘመናችን ይመልስልን። አንዳንዱ ትችት ልክ ላይሆን ይችላል፣ ግን ለትችት ግን በር ከፋቾቹ ያው እኔና እናንተ ነን። በትክክል ሕይወታችን ከተናገረ ሰው ተች አልተች እሱ እኮ አይደለም ዋናው አጀንዳችን። ሰው ያለውን ይበል። ክርስቶስስ ተሰቅሎ የለ፣ ደቀ መዛሙርቱስ ተሰቅለው የለ። ክርስቶስንም እኮ አጋንንትን በአጋንንት ስም ያስወጣ ለክርስቶስ ያልተሰጠው ስም የለም፣ ለሐዋርያትም ያልተሰጠ ስም የለም። እንደ ወንጀለኛ በምድር ላይ እኮ ሥጋቸው ሁሉ እየቆራረጡ እየከታተፉ እነ ቅዱስ ጊዮርጊስን እንደ በምድር በየቅጠሉ አይደለ የበተኑት። እሱ አይደለም ዋናው ነገር። ሰው የሚሰጠው ሰው የሚያደርገው አይደለም። እግዚአብሔር የሚያየው ወዳጆቼ እኔና እናንተ የምንኖረው ኑሮ ነው። እግዚአብሔር የሚያየው እናንተና እኔ የምናድርበትን የምንውልበትን የምንሰራውን ስራ እግዚአብሔር ይገመግማል። አገልግሎት ማለት ተረኛ ስንሆን ብቻ ማገልገል እኮ አይደለም ወዳጆቼ። የአገልግሎት ውጤቱ ዕለት ተዕለት ከእግዚአብሔር ጋር ህብረት ማድረግና ቅዱሳንን መሽተት ነው። አባቶቻችንን የሚመስል መዓዛ በእኔና በእናንተ እንዲኖር እግዚአብሔር ሁላችንን የሚርዳል ይመስለኛል። ምድሪቱ በጣም በብዙ ነገር እኮ የምትታመሰው ለምድሪቱ መታመሷና ምክንያቶቹ እኔና እናንተ እንደሆንም ልንዘነጋ አይገባም። ምክንያቱም በጣም ጥቂት መልካም የሆኑ እርሾ ያላቸው ክርስቲያኖች አገልጋዮች ቢኖሩ ይህ ሁሉ መከራ ወዳጆች ምድሪቱ ላይ ባልፈሰሰ ነበር። ይህ ሁሉ ሞት ወደ ምድር ባልነጎደ ነበር። ሕፃናት ያላሳዳጊ ባልቀሩ ነበር። ሽማግሌዎች ያለ ጧሪ ያለ ቀባሪ ባልቀሩ ነበር። በምድር ላይ መልካም ዜና ሳይሆን ክፉ ዜና እየሰማን ዘመናችን ባልገፋን ነበር። ይሄ ሁሉ ክፉ ደግሞ የሚከናወነው በተግባርም በሐሳብም ወዳጆቼ ክርስቲያን ተብሎ በሚጠሩ በምንጠራ ሰዎች እንዲህ አይነት ነገር ሲከናወን ደግሞ እንዴት ዘግናኝ ነው! አይደለም መንግሥተ ሰማያት መግባት ይቅርና በምድር ላይ እንኳ ተጨማሪ እድሜ መኖር አስጊ ሁኔታ ላይ ያለንበት ዘመን ይመስላል። እግዚአብሔር ዘመናችንን ያስተካክልልን። በእውነት መንፈስ ቅዱስ ወደ ራሱ ይመልሰን። መንፈስ ቅዱስ ሲመጣ ልብን ከኃጢአት ሁሉ ያጥባል፣ ልብን ያነጻል። ወዳጆቼ ትናንትና ከትናንት በፊት
በበደል ተመላልሰን ሊሆን ይችላል። የትናንቱን በደል እግዚአብሔር አያስብም። አሁንም ከበደል እግዚአብሔር ይመልሰን። እኔንና እናንተን ሌላ ዕድል የሰጠን በምድር ላይ እንድንራባ ብቻ አይደለም፣ ያሰብነውን ሐሳብ እስክናሳካ አይደለም። ወዳጆች ትልቅ አጀንዳ አለ በምድር ላይ እግዚአብሔር የሰጠው ወደ እርሱ እስክንመለስ ድረስ። እናንተ እግዚአብሔር በእርግጥ ይመጣል አለ፣ ግን ሁሉ ወደ ንስሐ እስኪመለሱ ድረስ ለእናንተ ሲል እግዚአብሔር ምን ይላል? ይዘገያል። ክርስቶስ የማይመጣበት ምክንያት ጳውሎስ ሲናገር እናንተ ሁላችሁ ወደ ንስሐ ምን እስክትሉ ነው? እስክትመለሱ ነው። አሁን በጣም እኮ የሚያሳዝነው ወዳጆች ክርስትናን ያልተቀበለው ሰው ብቻ አይደለም፣ የሥላሴን ልጅነት ያላገኘው ብቻ አይደለም፣ ያልተጠመቀው ብቻ አይደለም። የተጠመቅነው መች ከልብ ተጠመቅን ነው። ስለ መንፈስ ቅዱስ እያወራን የመንፈስ ቅዱስ ተቃራኒ ሥራ ነው የምንሰራው። ስለ እግዚአብሔር እያወራን የእግዚአብሔር ተቃራኒ ሥራ ነው የምንሰራው። የቅዱሳንን በዓል እያከበርን ቅዱሳን በሄዱበት መንገድ መሄድ የማንችል ደካማ ፍጥረቶች ነን። እግዚአብሔር ወደ ቅዱሳን ሕይወት ሁላችንን የሚመልሰን። ወዳጆች አንድ ቀን ጥለናት እናልፋለን። አሁን የምንኖርበትን ውድ የሆነውን ቤታችንን አንድ ቀን በሳጥን ተጠቅልለን መሄዳችን አይቀርም። በጣም የደከምንበት 20 ዓመት 10 ዓመት የሰራነውን ቤት ተበድረን ወጥተን የልጅነት ወዛችሁን አጣችሁ የገነባችሁት ቤት ሁሉ አንድ ቀን እኮ የሬሳ መውጫ ነው የሚሆነው። ይህንን እያሰብን መኖር እንዴት እንዳቃትን በጣም ያሳዝናል። ሰው ዘላለም ለማይኖርበት ደግሞ በተለይ በሰው ደምና በሰው ላብ እየነገደ ቤቱን ሲገነባ ሕይወቱን ሲመራ እግዚአብሔር ወደ ራሱ ይመልሰን። ስለዚህ በክርስቲያን ሕይወት እንዲህ አይነት ነገር ተግባራዊ የሚሆን ከሆነ የመንፈስ ቅዱስ ማደሪያዎች አይደለንም ማለት ነው። መጽሐፍ ይላል እናንተ የመንፈስ ቅዱስ ምኖች ናችሁ፣ ምኖች ናችሁ፣ ማደሪያዎች ናችኋል። ስለዚህ ሰው ሁሉ የማን ማደሪያ ነው? የመንፈስ ቅዱስ ማደሪያ። ስለዚህ መንፈስ ቅዱስ ማደሪያ ከሆነ ደግሞ መንፈስ ቅዱስ ክፋትን ምን አይልም? አይወድም። ስለዚህ በክፉ ምን አትበሉ ይላል፣ አትመላለሱ ይላል። ስለዚህ የመንፈስ ቅዱስ ማደሪያዎች ናችሁ፣ ቤተ መቅደሶች ናችሁ ይላል። እናንተ በራሳችሁ ቤት የእናንተን ሳያስፈቅድ ከእናንተ ቤት የሚገባል እንዴ? ዝክርም ተጠርቶ ነው ሰው የሚመጣው። ሐዘንም ደስታም ይሁን ባለቤቱም ሳያስፈቅድ እኮ አይመጣም። እኔና እናንተ ደግሞ የእግዚአብሔር ቤቶች ነን፣ ቤተ መቅደሶች ነን። ስለዚህ እሱን ሳናስፈቅድ ወደ ውስጣችን የምናስገባውን በደል አስቡት። እሱን ሳናስፈቅድ ወደ ውስጥ የምናመጣው ክፋት፣ ሳናስፈቅድ ወደ ውስጥ የምናመጣው በደል እግዚአብሔር ከበደላችን ሁላችንንም ይመልሰን፣ ይጠበን። በእውነት በደም የጨቀየችውን ሀገራችን ኢትዮጵያንም በራሱ ደም ይጠብልን። ይህ አይደለ በዚህ በባል ወምድሩኒ ትገብር ፋሲካ ተሐጽባ በደመ ክርስቶስ፣ ምድር ሐሴት ታደርጋለች። ለምን? በክርስቶስ ደም ምን ብላለችና ታጥባለችና ይላል። ስለዚህ በክርስቶስ ደም የታጠበውን ነው ሰው ደግሞ በሌላ ደም እያረከሰ ያለው እና ቢያንስ ሕይወታችንን ጠብቀን ይህ አሁን የምንኖርበት ቤት እንደሚያልፍ የምንኖርባት ምድር እንደምታልፍ ሀገራችን በሰማይ ነው ብለን በጥቅሱ እንደምንናገረው በሕይወታችንም ጭምር እንድናምን እግዚአብሔር ሁላችንንም ይርዳን። የጀመርነውን ሥራ ሁሉ አምላካችን ለፍጻሜ ያብቃልን። ከዚያ ደቀ መዛሙርቱ ወትከውኑኒ ሰማዕቴ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ። ሰው ሁሉ ክርስቲያን ሁሉ የማን ምስክር ነው ማለት ነው? የእግዚአብሔር ምስክር ነው። መታወቂያ ነው። ልብሳችሁ ምስክር ነው። ንግግራችን ምስክር ነው። ሕይወታችን ምስክር ነው። በምድር ላይ እግዚአብሔር እኔንና እናንተን የጠራበት ዓላማ አለ። መንግሥቱን እንድንወርስ ነው። አገልግሎት ቤተ ክርስቲያኒቱን ከእኛ አባቶቻችን እንዳደረሱ እኔና እናንተ ደግሞ ለትውልድ እንድናሸጋግርና ምስክሮች እንድንሆን ነውና እግዚአብሔር ሁል ጊዜ የራሱ ምስክሮች ያድርገን። ከዚህ የጀመርነውን ስራ እንግዲህ በግራና በቀኝ እያያችሁ ነው። እግዚአብሔር አምላካችን ረድቶን ሁለቱ ዶሞች እየተሰሩ ነው ያሉት። ሕንፃ እድሳት ኮሚቴዎቹ በጣም በትጋት የሚሰሩ አባቶች አሉ፣ ወንድሞች አሉ። ከጎን ሆናችሁ ደግሞ እናንተም ምን እንስራ እያላችሁ በተባበረ ክንድ የጀመርነውን ስራ በአጭር ጊዜ እንድንፈጽም እግዚአብሔር ይርዳል። በተለይ ማቴሪያል የምትችሉ ማቴሪያል አጡ። ራሳችሁ ችላችሁ ደግሞ እኔ ቆርቆሮውን ስዕሉን እርግጥ ቆርቆሮ ኤጋው እንኳ ተችሏል። አሁን ስዕልና ኮርኒስ ይቀረናል። በተለይ በዚህ ይህንን ደግሞ ማሰራት እኔ ይህንን እገዛለሁ ማለት የምትፈልጉ በስማችሁ ማሰራት ትችላላችሁ። ሁላችሁ ደግሞ ጥሪ የምናደርግላችሁ የምትችሉትን እያደረጋችሁ ባሰብንለት ልክ ሁልጊዜ ቤተ ክርስቲያን እያደስን በእናንተም ማስታወቂያ እየተናገርን እንዳናሰለቻችሁ
የጀመርነውን በአጭር ጊዜ ፈጽመን ወንጌል እየተማማርን ጸሎት እያደረግን ዝማሬ እየዘመርን ወደ የቤታችን እንድንሄድ በእመቤታችንም ያለውን ስራ በዚህም ያለውን ስራ አሸዋውን፣ ሲሚንቶውን፣ ጠጠሩን እያመጣችሁ ቤተ ክርስቲያናችንን እንድንሰራ ለማሳሰብ ነው። ይህን የጀመርነውን ስራ ደግሞ ከፍጻሜ እንደምናደርስ እግዚአብሔር እንደሚረዳን እምነታችን የጸና ነው። እግዚአብሔር ሁላችንንም ለፍጻሜ ያብቃን፣ ሀገራችን ሰላም ያድርግልን። ይህ የመጨረሻው ዕለተ ሰንበት ስለሆነ ሰዓታችንም 3 ሰዓት ሆኗል፣ ይበቃናል። የሰላም የፍቅር በዓል ያድርግልን። መንፈስ ቅዱስ በአባቶቻችን ላይ እንደወረደ ዛሬም ደግሞ በእኛ በመካከላችን ይሆንልን። የታመሙትን ይፈውስልን። በስደት ያሉ ወገኖቻችን ወደ ሀገራቸው ይመልስልን። ከእኛ ተለይተው ያረፉ ወገኖቻችንን ሁሉ በአባቶቻችን በአብርሃም በይስሐቅ በያዕቆብ አጠገብ ያስቀምጥልን። አስራት በኩራትን በማውጣት ቤተ ክርስቲያንን በመስራት በገንዘባቸው በእውቀታቸው እያገለገሉ ያሉ ልጆቻችንን ሁሉ አገልግሎታቸውን ስጦታቸውን ሁሉ ይቀበልልን። አባታችን ሆይ በሰማያት የምትኖር